አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጀማዓዎቼ እንደምን አላችሁ? አልሐምዱሊላህ። አንድ በጣም የሚገርም የሆነ ትምህርት የሚሰጥ የሆነውን ሐዲስ ልንገራችሁ። ብዙዎቻችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁልጊዜ ኮስታራ ብቻ ይመስሉናል፣ ግን አይደለም። እሳቸው በጣም ደስ የሚል የቀልድ ስሜት ነበራቸው። ዛሬ አንድ ፈገግ የሚያደርግ ታሪክ ልንገራችሁ እስኪ። አንድ ቀን አንዲት አሮጊት እናት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና እንዲህ አሏቸው፣ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም ወደ ጀነት የሚያስገባኝ ዱዓ አድርግልኝ አሏቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሏት መሰላችሁ? አይ ጀነት ውስጥ እኮ አሮጊት ሴት አይገባም ብለው መለሱላት። እናታችን ደነገጠችና እያለቀሰች ሄደች። ነብዩም ሰለላሁ ዐለይሂ ወሰለም ሰሃቦችን ጠርተው ተከተሏትና ንገሯት፣ ጀነት የምትገባው አሮጊት ሆነ ሳይሆን ወጣትና ቆንጆ ሆነ ነው ብሎ እንዲታወቅ አደረጉ ማለት ነው። ይህ ነው እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም ባህሪ። ሳይዋሹ ሰውን ሳያቆስሉ ደግሞ ፈገግ እያደረጉ ማስተማር ነው። ሱብሃንአላህ። ይህ ነበር ጥሩና ኸይር የሆነው ባህሪያቸው። ይህ ታሪክ ደስ ካላችሁ ፎሎ አድርጉልኝ፣ ለወዳጆቻችሁም ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።